በባለፈው በሰራውላችሁ ቪዲዮ ላይ አንድ አፕሊኬሽን አስተዋወቂያችሁ ነበር። ይሄም አፕሊኬሽን እንዴት በቀላሉ ቪዲዮዎችን በማየት ገንዘብ መስራት የምትችሉበት አፕሊኬሽን ነበር። ዛሬ ደግሞ ከአሜዚንግ ቪዲዮ ከሚባለው አፕሊኬሽን እንዴት በቀላሉ የሰራችሁትን ገንዘብ ማድረግ እንደምትችሉ ወይም መቀበል እንደምትችሉ የማሳያችሁ ይሆናል ማለት ነው። ሰላም ጤና ይስጥልኝ ተከበራችሁ ቻናላችን ቤተሰቦች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ኖቲፊኬሽን ታደርጉ እንደዚህ አይነት ቪዲዮ ሲለቀቁ በቀላሉ ይደርሳችኋል። ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፋችሁ። ይሄን ቪዲዮ ግን ላይክ እና ሼር ማድረጋችሁን ፈጽሞ እንዳትረሱ። አሁን ቀጥታ ወደ ጉዳያችን አልፈ ጋይሶች አፕሊኬሽኑን እንከፍተዋለን። አፕሊኬሽኑ እንግዲህ ባለፈው በደንብ አረጋ አብራርቼላችኋለሁኝ። ዛሬም ትንሽ አንዳንድ ነገሮችን አሳያችኋለሁ። እዚህ ጋር እንደምታዩት እኔ 0.3887 አካባቢ ዶላር ሰርቻለሁ ማለት ነው። ይሄም ደግሞ ሚኒመም ሪኳየርመንቱን ስላሟላው ለእናንተ ፕሩፍ ለማሳየት እንዲመቸኝ ነው ማለት ነው ይሄን ቪዲዮ እየሰራ ያለሁት። ስለዚህ ጋር እንደምታዩት እንግዲህ ምንድነው የምታረጉት? ያው ባለፈው እንዳሳየኋችሁ ፈለጋችሁትን ቪዲዮ ሰርች ማድረግ ነው። ለምሳሌ ባለፈው እንዳሳየኋችሁ ሙዚክ ከሆነ ሙዚክ ብላችሁ ሰርች ታረጋላችሁ። የዛ ሰዓት ላይ እዚህ ጋር የፈለጋችኋቸው ነገሮች ይመጡላችኋል። እናንተ የሚጠበቅባችሁ በዩቲዩብ ከማየት ይልቅ በዚህ የፈለጋችሁትን ቪዲዮዎች ማየት ብቻ ነው ማለት ነው። ጀስት እና ስልኩን ከፍታችሁት መተው ትችላላችሁ ማለት ነው። ከዛ እሱ ራሱ ማስታወቂያ በባክግራውንድ ራን እያደረገ ገንዘቡን ይሰበስብላችኋል ማለት ነው። እንደዚሁም ደግሞ ባለፈው እንዳሳየኋችሁ ፕሌሊስት በመክፈት እዚህ ጋር በርከት ያሉ እንትኖችን ባንድ ማድረግ ትችላላችሁ። እሱን በመክፈት የፈለጋችሁትን ካረጋችሁ በኋላ ለምሳሌ አሁን እዚህ ሃይ አልኩት። ለምሳሌ ዝም ብዬ ነው እየከፈኩ ያለሁት። ከዛ ክሬት የሚለው ነካል። ነገር ግን እዚህ ጋር ካታጎሪውን መምረጥ አለብኝ። ካታጎሪ የፈለጋችሁት ለምሳሌ ፖፑላር ከሆነ ፖፑላር መምረጥ እችላለሁ። ከዛ እዚህ ጋር ዩር ፕሌሊስት የሚለው ላይ መርጬ እንደዚህ አድርጌ መርጥለታለሁ ጋለም ማለት ነው። ከዛ እንደዚህ አድርጋችሁ እንግዲህ የፈለጋችሁትን ሙዚቃ ሰርች ታደርጉና እዚህ ላይ በማስገባት የፈለጋችሁትን በቀላሉ ማግኘት ይችላልላችሁ። እንደዚሁም ደግሞ እዚህ ጋር ስትመጡ የተለያዩ ላይብራሪዎች አሉ። ይሄም ደግሞ እዚህ ጋር የተለያዩ በሀገራት በፎቨራይት እና ኤክስፕሎር የተባለ የተለያዩ ሙዚቃዎች አሉ። ሞር እነሱን እየከፈታችሁ ስታዳምጡ አብራችሁ ገንዘብ ትሰራላችሁ ማለት ነው። እንደዚሁም እዚሁ ላይ መጣ ስንል ደግሞ እዚህ ጋር ስንመጣ ሪፈራል አለ። ሪፈራል ላይም ደግሞ የተለያዩ ነገሮችን እዚህ ጋር ኮፒ አድርጋችሁ ማግኘት ትችላላችሁ ማለት ነው። ይሄም ደግሞ 20% አካባቢ አርኒንጋችሁን ሊያስገኝላችሁ ይችላል። ጊቫዌዎችም አሉ። ለምሳሌ አሁን ጊቫዌ ብናይ እዚህ ጋር እንደምታዩት $25 የተቀበሉ ሰዎችን ማየት እንችላለን። ጊቫዌም አሁን ለምሳሌ የሚወጣው ከ10 ሰዓት በኋላ ይወጣል። ትኬት ካላችሁ እዚህ ላይ 2592 ሰው አካባቢ ይሳተፍበታል። ይሄንን ኮንቲኒው በማለት መሳተፍ ትችላላችሁ። የምታዩት ደግሞ ሊደር ቦርድ አለ። ሊደር ቦርዱ ላይ እንግዲህ አንደኛ ላይ የተቀመጠው በ24 ሰዓት ውስጥ ማለት ነው $25 በመስራት ይሄ ሰውዬ ነው። እንደዚሁም በ67 ሰው ጋብዞ ሶስተኛ ላይ የተቀመጠው $5 በመስራት እንደዚሁም ደግሞ ሁለተኛ ላይ ያለው $15 በመስራት ነው ማለት ነው። ይሄ እንግዲህ በ24 ሰዓት ውስጥ ያለ ነው። እዚህ ጋር ማየት ትችላላችሁ ማለት ነው። እንደዚሁም ደግሞ እዚህ ጋር ማይልስቶን አለች። እቺ ማይልስቶን ደግሞ 5 ሪፈራል ባረጋችሁ ቁጥር 0.1 ይሰጣችኋል። እንደዚሁም 10 ሰው ሲጋብዙ 0.15 እያለ እስከ $20 ድረስ በቀላሉ አንድ ሰው ሲጋብዙ ይሰጣችኋል። ይሄም እናንተ እንደ አማራጭ መጠቀም ትችላላችሁ ማለት ነው። ኤክስክሉሲቭ ኮንቴንት ደግሞ እዚህ ጋር የተለያዩ ሶሻል ሚዲያ አላቸው። እነሱንም ጆይን በማለት መጠቀም ትችላላችሁ ማለት ነው። ስለዚህ አሁን ቀጥታ ወደ ጉዳያችን ስናልፍ ዛሬ ይዤላችሁ የመጣሁት ቪዲዮ ባጭሩ ከዚህ አፕሊኬሽን እንዴት አድርገን ወደ ፔር ባይናንስ መላክ እንችላለን ወይም ዊዝድሮ ማድረግ እንችላለን ነው። ነገር ግን እዚህ ጋር ሁለት ፊቸሮች አሉ። ለምሳሌ ይሄኛውን ክሊክ ስታደርጉት እንደዚህ ከፍትላችኋል። እንግዲህ እዚህ ጋር እንደምታዩት ፕሌይ አርስ ኤንድ ዳውንሎድ ዘ አፕ ፍሮም ዘ አድ ይላል። ከዛ አፕሊኬሽን ላይ አፕሊኬሽን ዳውንሎድ ስታደርጉ 0.1 ይሰጣችኋል ማለት ነው። ኖቲፊኬሽን ምልክት አለች። ይሄ ስልካችሁ ላይ ያዛ የሚያረጋችሁ ከሆነ ኖቲፊኬሽኗን ቺን ኦፍ ማድረግ ትችላላችሁ ማለት ነው። ስለዚህ ለማውጣት አንዴ ፕሮፋይላችንን ክሊክ እናደርገዋለን። እዚህ ጋር እንደምታዩት 388908 ፖይንት ሰብስቤያለሁ። እዚህ ጋር የምታዩት ነገር ነው። ስለዚህ እዚህ ጋር ይሄ ዊዝድሮ ለማድረግ ዊዝድሮ የምትለዋን ኦፕሽን አንዴ እንነካታለን ማለት ነው። ሶ ዊዝድሮ የሚለውን ኦፕሽን ስንነካው ዛሬ ዊዝድሮ የተደረገው $5436 ከዚህ አፕሊኬሽን በዓለም ዙሪያ ሰዎች ዊዝድሮ አድርገዋል። እንደዚሁም ዊዝድሮ ከተደረጉ መካከል ሰዎች ስንት ናቸው? 6185 ሰው ዊዝድሮ ሲያደርግ ዊዝድሮ ጠቅላላ $2 ሚሊዮን በላይ $2.5 ሚሊዮን በላይ ይህ አፕሊኬሽን ለተጠቃሚዎቹ ከፍሏል ማለት ነው። ፔመንት ፕሩፎችም እዚህ ጋር አሉ። ሲኦል ብላችሁ ማየትም ትችላላችሁ ማለት ነው። እንደዚሁም እዚህ ጋር በየሀገራችሁ ዲቴክት በማድረግ የትኞቹ ለኛ ሀገር ተስማሚ ናቸው የሚለውን በጣም ብዙ አማራጮች ቢኖሩትም ለሀገራችን ተስማሚ የሚሆነው ግን እነዚህን ሶስቱን አምጥተውልናል ማለት ነው። ስለዚህ እኔ ዛሬ ዊዝድሮ ማድረገው ይሄንን ፔር በሚባለው ሲስተም ሲሆን እናንተ ግን በባይናንስም እንዴት እንደምታደርጉ የማሳያችሁ ይሆናል። እስካሁን ቪዲዮውን ላይክ ካላረጋችሁ ላይክ ማድረጋችሁ እንዳትረሱ።
ስለዚህ እዚህ ጋር ባይናንስ የምትለዋን ክሊክ ስታደርጉ ኮንፊርም ይለናል። ኮንፊርም የምትለዋን መንካት ትችላላችሁ። ከባይናንስ ይልቅ ግን የምመክራችሁ ፔየር ነው። ፔየርን ክሊክ ስታደርጉት ኮንፊርም ያደርጋል። የዛ ሰዓት እዚህ ጋር እንደምታዩት አካውንት ነምበር እና አማውንታችሁን ታስገባላችሁ። 5% ታስክ ይኖረዋል። እሱን ትከፍሉና ታወጣላችሁ ማለት ነው። ባይናንስም ከሆነ ኮንፊርም ስታደርጉ የባይናንስ አይዲያችሁን በማስገባት አማውንት ታስገባላችሁ። ዜን በዩኤስዲሲ ፔመንታችሁ ይደርሳችኋል ማለት ነው። ስለዚህ እኔ በፔየር ላውጣው። ፔየር የሚለውን ክሊክ አደረኩ። ከዛ ወደ ፔየር አፕሊኬሽን ሄዳለሁ። ፔየር አፕሊኬሽን ከዚህ በፊት እንዴት እንደሚከፈት እንዴት ነው የሚሰራው የሚለውን ቪዲዮ ሰርቻለሁ። ሊንኩን ከታይ ዲስክሪፕሽን ቦክስ ላይ ታገኙታላችሁ ማለት ነው። ሶ ይሄን አካውንት ነምበር ማለት ይሄ አካውንታችን ነው። ስለዚህ እችን ኮፒ እናደርግና ወደ ኋላ እንመለሳለን። ከዛ እዚህ ጋር አምጥተን ፔስት እናደርጋለን። ዛሴት ከዛ ምን ያህል ነው ማውጣት የምችለው? ያለኝ ሙሉ ነው ማውጣት የፈለኩት 0.38 ብዬ እነካና ቬሪፋይ የምትላለች ክሊክ አደርጋለሁ። ቬሪፋይ የሚለውን ስነካ $0.38 በዚህ አካውንት በፔየር ዊዝድሮ ማድረግ ትፈልጋለህ? አዎ ኮንፊርም። ከዛ ልክ እንደዚህ ከነካው በኋላ ይሄኛው እንደምታዩት ቬሪፋይ ዩር አይዴንቲቲ ይለኛል። ቬሪፋይ ዩር አይዴንቲቲ ክሊር ቬሪፋይ የምትለዋን አንዴ ክሊክ እናረጋታለን ማለት ነው። እዚህ ጋር እንግዲህ ፌስ ቬሪፊኬሽን ይጠይቃቸዋል። ጊቪ የሚባል ካምፓኒ ነው። በሚገባ ሰክሰስፉሊ ቬሪፋይድ ያደርጋል ማለት ነው። የዛ ሰዓት ላይ እዚህ ጋር እንደምታዩት 0.38 USD ኮንግራት ብሎ በሚገባ በ3 ቀናቶች ውስጥ እንደሚደርሰኝ ይነግረኛል። እዚህ ጋር ደግሞ እንደምታዩት ሸር ስታረጉ ማለትም ታግ አርጋችሁ ኢንስታግራማችሁ ላይ ሸር ስታረጉ እዚህ ጋር የሚሰጣችሁን ኮድ እንደዚሁ ዊን የማረክ ቻንስ አላችሁ 0.02 አካባቢ ሪዋርድ ማግኘት ትችላላችሁ ማለት ነው። ስቶሪ ፖስት ላረጋችሁ ብቻ። ስለዚህ እኛውን ኦልሬዲ ዊዝድሮ አድርገናል። ዜሮ ነው አካውንቱ። እዚህ ጋር ምን ይለናል? ይሄኛው ክሌም ሪዋርድ ይላል። እዚህ ጋር ደግሞ ሲዝ ትራንዛክሽናል ትራንዛክሽናችንን ቼክ ስናደርግ እዚህ ጋር እንደምታዩት በፔየር 0.38 USD እንደላኩኝ ያሳየኛል ማለት ነው። ይሄ እዚህ ጋር እንደምትመለከቱ እንግዲህ 0.38 ኦልሞስት ተልኳል ማለት ነው ወደ ፓየር። ይሄው እዚህ ጋር ኮንፊርም አድርጎ ራይት አድርጓል። አሁን ደግሞ ወደ ዋሌታችን እንመለስ። እዚህ ጋር እንደምታዩት $0.35 ቀጥታ ገብቶልኛል። ይሄንንም ደግሞ ገብቼ ላሳያችሁ። እዚህ ጋር ትራንዛክሽኑን እዚህ ጋር እንደምታዩት 0.35 ተልኳል ማለት ነው። እኔ እዚህ ጋር ስንት ነበር ያወጣው? 0.38 ነበረ እዚህ ጋር እንደምታዩት። ነገር ግን ያው አይ ቲንክ 15% 5% ታክስ ብሎን የለ። ስለዚህ ቆርጦ 0.35 ግን በሚገባ ጊቭ ሪዋርድ ብሎ ተልኮልናል ማለት ነው። ይህ አፕሊኬሽን 100% ይከፍላል። ነገር ግን ማወቅ ያለባችሁ እንደነዚህ አፕሊኬሽኖች ህይወታችሁን የሚቀየር ገንዘብ ላይሰጧችሁ ይችላሉ ወይም ደግሞ ላያሰሯችሁ ይችላሉ። ነገር ግን ቢያንስ የካርድ እንደሚችሉላችሁ ግን ስለማምን ነው እንደዚህ አይነት ቪዲዮዎችን ምለቅላችሁ። እንደነዚህ አይነት ቪዲዮዎች በተደጋጋሚ እንዲሰሩላችሁ ከፈለጋችሁ በጣም ብዙ አፕሊኬሽኖች ፕላትፎርሞች ስላሉ ለቅላችሁ ይችላል። ኮሜንት ላይ አሳውቁኝ ማለት ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ ብታረጉ እንደዚህ አይነት ቪዲዮ ሲለቀቁ ይደርሷችኋል። ሐሳብ አስተያየት ካላችሁም እንደዚሁ ኮሜንት ላይ ጻፉልን። ቪዲዮ ላይክ ማድረጋችሁን ፈጽሙ እንዳትረሱ። በቀጣይ ቪዲዮ እስከማገኛችሁ ድረስ ሰላም።